ጊዜ የተዘጋጀው ሚድሮክም ለመጀመሪያ ጊዜ በኢትዮጵያ ሰርቲፋይድ ኩባንያ ነው። እዚህም አሉ ዛሬ ስልጠና ነው እየተሰጠ ያለው ወርክሾፕ ነው እየተሰጠ ያለው። ይህንን መከተል አለባቸው። ሚኒስትሪውም ይህንን ሰርቲፋይድ እንዲሆኑ ሬጉሌት ያደርጋል ኩባንያዎችን እና እኛ ደስተኞች ነን። ይሄ በመጀመሩ ሌሎች ኩባንያዎችን በዚህ ደረጃ እንዲሄዱ አስፈላጊውን ክትትል እናደርጋለን፣ ክፍት እናደርጋለን። ቅድም እንዳልኩት ነው ማለት ለሀገር የሚኖረው ፋይዳ አንደኛ ሚድሮክ ያው ትልቅ ኩባንያ ነው። እስካሁን ድረስ በእርግጥ በጣም ትልቅ ኩባንያዎች እየመጡ ነው። አሁን እንግዲህ ወርቅን በከፍተኛ ደረጃ በኩባንያ ደረጃ ሲያመርት የነበረው ኢትዮጵያ ውስጥ ለባለፉት 10 ዓመታት ሚድሮክ ነው። የሚነሱ ነገሮች ነበሩ። አካባቢ ጥበቃ ላይ የተለያዩ የህዝብ ተጠቃሚነት ላይ የሚነሱ ነገሮች ነበሩ። አሁን ይሄ ሰርቲፊኬት ማለት ግሎባል የፕሮሰስ ሰርቲፊኬት ነው እና አካባቢው ሴፍ ነው። ሴፍ በሆነ መንገድ ነው ስራው የሚሰራው ኩባንያው። ህዝቡ ጤንነቱ፣ ሰራተኞቹ ጤንነታቸው የተጠበቀ ነው ማለት ነው። የማዕድን አመራረት የግድ ይሄን መከተል አለበት። እንደ ሌሎች ዘርፎች ስላልሆነ በቀላሉ ጉዳቱን የሚያስከትለው የራሱ የሆነ ችግር ስላለ ይሄን መከተል አለበት። ይሄ ሰላማዊ የሆነ የኢንዱስትሪ ልምምድን ነው ለሀገር እያስተማረ ያለ። ኢንሹር ያደርገናል። ይሄ እኛንም ዘርፎ ሬጉሌት የምናደርገን ኢንሹር ያደርገናል። ህዝቡም ተጠብቆ እየተሰራ መሆኑ ለራሱ ሴፍቲ ይሰጠዋል። ማንኛውም በዚህ ላይ ያገባኛል ባይሆን ቢመጣ ኢንሹር ለኩባንያዎችም ለራሳቸው ጥሩ እንግዲህ አብሮ ለመስራት የተለያዩ ኩባንያዎችን ኩባንያዎችን እንደ ፓርትነር ለማምጣት የተለያዩ ብድሮችና ፋይናንሶችን ለማግኘት ይሄ ጤነኛ የሆነ ፕሮሰስ የሚሰሩ መሆናቸው በራሱ ለኩባንያዎችን ጠቃሚ ነው። ስለዚህ ለሁሉም ጠቃሚ ነው። አሸናፊ የሚያደርግ ነው ሁሉንም እና ሚድሮክ እንደ ትልቅና እንደቆየ ኩባንያ ይህንን ሊደርሽፕ ወስዶ ለሌሎች ትምህርት መስጠቱ ለራሱ በጣም ጠቃሚ ነው። ለኢንዱስትሪ ምርታማነቱ ምንም ቢሆን ሳያናይድ በራሱ እስከ 97% ወርቅን ኤክስትራክት ያደርጋል ብለናል። ከሌሎቹ ለዚህ ነው ሳያናይድ የምንጠቀም በጣም ሃይሊ ኤፊሽንስ ነው። ምርታማነቱ ላይ ሰርቲፊኬት ማግኘቱ የራሱ የሆነ ተጽዕኖ ባይኖረው በተለይ አካባቢ ጥበቃና ሰስቴኔቢሊቲ ላይ ትልቅ ትርጉም የሚኖረው። ምክንያቱም ማዕድን ሪስፖንሲብል መሆን አለበት። ሪስፖንሲብል ያልሆነ ማዕድን ዘላቂነት አይኖርም። ከፍተኛ የሆነ አካባቢው ላይ ህዝቡ ላይ ጉዳት ያስከትላል እና በራሱ ሳያናይድ ኤክስትራክሽን ሌቭሉ ከፍተኛ ስለሆነ እሱም ሲጠቀምበት ስለነበረው ፕሮዳክቲቪቲውን ያን ያህል ባይጨምር ግን አሁን እንዳልነው ከፍተኛ እንድምታ ያለው አካባቢ ጥበቃና የህዝብ ተጠቃሚነት ሴፍቲ ላይ የሰራተኞቹ ሴፍቲ ላይ የሚነሱ ነገሮች ነበሩ። ከዚህ በፊት በአጠቃላይ ራሱ ሚድሮክም ችግሮች ነበሩ፣ አጋጥመውንም ነበር ችግሮች ምናልባትም ሰቸው። ስለዚህ ከዛ ተነስተን ወደዚህ የመጣ ነው። ችግር እየተማር ነው እያስተካከልን ያለ ነው። አሁን ሪስፖንሲብል ማይነር ሆኗል ማለት ነው። ከዚህ በፊት በሌላ ኬሚካል የማምረት ልምዶች ነበሩ። ስለዚህ በዘላቂነት ይህንን ጠብቆ አካባቢን ጠብቆ ህዝብን ተጠቃሚ አድርጎ ሰራተኞቹን ጠብቆ አገርን የሚያለማ ተቋም ማለት በጣም ሰስቴኔብል ተቋም በየትኛው ማለት ነው። ይሄ ሪስፖንሲብል ተቋም ግብር የሚከፍል ይህ ነው። የተለያዩ ኃላፊነቱን የሚጠቀም ተቋም ማለት ለሀገር ጠቃሚና ዘላቂ ተቋም ለራሱ በዚህ ዘርፍ ላይ ዘላቂነቱን ነው ሰርቲፋይ ያደርገው ሚድሮክ። የሚድሮክን አርያ ሌሎቹ መከተል አለ። ምክንያቱም ይሄ ነው፣ ሌላ ምርጫ የለም። ከዚህ ውጭ ሌላ ምርጫ የለም። ከዚህ ውጭ የምናደርገው አቋራጭ በሙሉ ጎጂ ነው። ለጊዜው ኩክ የሆነ ፈጣን የሆነ ገንዘብ በዚህም በዛም ገቢ ያስገኝ ይሆናል። ዘላቂነት ግን አይኖርም። ዘላቂነት በምንም ታምር አይኖርም እና ከዚያ አኳያ በጣም ተገቢነት ያለው እንግዲህ በተለያየ ስኬል በትላልቅ ስኬል አለ፣ በአነስተኛ አለ፣ ደግሞ አርቲዝናል በሚባለው በባህላዊ አለ። ከ1 ሚሊዮን በላይ ዜጎች በአንድም በሌላም በዚህ ዘርፍ ላይ እድል አላቸው በተለያየ ስኬል። በስራ እድል ፈጠራም በኤክስፖርትም እንደገና የሚገባውንም እንግዲህ ትላልቅ ኩባንያዎችም ሰምታችኋል አይደለም እየመጡ ያሉትን። ከዚህ አኳያ ከፍተኛ ትርጉም ያለው ዘርፍ እየሆነ የመጣ ነው ይሄ እና በትክክለኛው ጊዜ የመጣ ስልጠናም ነው እና የሚድሮክም ይህን ኃላፊነት መውሰዱ ጥሩ ነው ብለን እናስባለን። አመሰግናለሁ። ሳይናይድ አጠቃቀሙ ብቻ ሳይሆን ትራንስፖርት ከጅቡቲ ፖርት ጀምሮ ሳይናይድ ትራንስፖርት ያደርጋል ሚድሮክ በራሱ የራሱ የሆነ ስታንዳርዶች አሉ። ሳይናይድ ትራንስፖርት
አንደኛው ዛሬ እውቅና ሰርቲፊኬት ያገኘው ሚድሮክ በሳይናይድ ትራንስፖርት ነው። ሁለተኛው ለገደምቢ ባለው ፋብሪካ ሳይናይድን ስቶር ከማድረግ ፕሮሰስ ማድረግ እና መወገድ ድረስ ዓለም አቀፍ የተቀመጡ በኢንተርናሽናል ሳይናይድ ማኔጅመንት ሲስተም የተቀመጠውን ስታንዳርድ በውጭ ቦታዎች ኢንተርናሽናል ሳይናይድ ማኔጅመንት ሪኮግናይዝ ባደረጋቸው ስታንዳርድ የሚያሟሉ የኦዲት ስታንዳርድ ሊድ ኦዲተሮች በማዕድንና በትራንስፖርት ሊድ ኦዲተሮች ኦዲት ተደርጎ የተገኘ እውቅና። ስለዚህ የተገኘው እውቅና የሚድሮክ እውቅናችን ለገደምቢ ነው። እነሱ ስራ ሲጀምሩ ይሄ የእውቅና ሰርቲፊኬት የሚቀጥል ነው።